ሰላም እንዴት ናችሁ? የቆንጆ ማዕድ ቤተሰቦች ሰብስክራይብ እና ላይክ እያደረጋችሁ ቪዲዮውን ጀምሩት። ዛሬ የምናዘጋጀው ቲማቲም ለብለብ ነው። ወደ አሰራሩ እንሄዳለን። የጋለ መጥበሻ ላይ ዘይት አደረኩኝ። እንዲሁም በትናንሹ የተከተፈ ሽንኩርት አደረኩኝ። እነሱን መጥበስ ነው ማለት ነው። በመጀመሪያ ሰብስክራይብ እና ላይክ እያደረጋችሁ ያልሆነ እንዲሁም ቪዲዮን እያያችሁት የሆናችሁ ሰዎች ሰብስክራይብ እና ላይክ በማድረግ ቤተሰብ ሆኖ የተለያዩ ቪዲዮዎችን ከቆንጆ ማዕድ የተለያዩ የምግብ አዘገጃጀቶችን አብረን እናያለን። የተፈቀፈቀ ቲማቲም ነው ያደረኩበት። እዚህ ጋር የተፈቀፈቀ ቲማቲም የማደርገው ወፈር ያለ ቴክስቸር እንዲኖረው ነው የምፈልገው የሶሱ እና እንደዚህ ብትሞክሩት በጣም ለየት ያለ ጣዕም ይኖረዋል። ሁላችሁም እንድትሰሩት መክራችኋለሁ። እንደዚህ ከበሰለልን በኋላ እኔ የተጠቀሙት በርበሬ ነው። እናንተ በጣም እንዲያቃጥል የምትፈልጉ ከሆነ ሚጥሚጣ ማድረግ ትችላላችሁ እዚህ ጋር። በደንብ እናዋህደዋለን። በቀጣይ ምን መስራት እንዳለብኝ ምን እንደምትፈልጉ ኮሜንት አድርጉልኝ እና ከየት አካባቢ እያያችሁኝ እንደሆነ ብትጽፉልኝ ደስ ይለኛል። ቪዲዮውን ላይክ አድርጉ፣ ሼር አድርጉ፣ ኮሜንት አድርጉልኝ። እንደዛም ስለምታደርጉ እስከዛሬ በጣም አመሰግናለሁ። እንደዚህ ትንሽ ከተንተከተከልን በኋላ እኔ ትንሽዬ መረቅ እንዲኖረው ስለፈለኩ ነው የፈላ ውሃ እዚህ ጋር ያደረኩበት። አለማድረግም ትችላላችሁ እናንተ እንደምትፈልጉት አይነት መጠቀም ትችላላችሁ። ደረቅ ያለ እንዲሆን ከፈለጋችሁ እንደዚህ መተው ትችላላችሁ። ነጭ ሽንኩርት በቁመቱ ነው እዚህ ከከተፍኩት። እናንተ መብላት ካልፈለጋችሁ ይሄ በቁመቱ የተፈጨው ማድረግ ትችላላችሁ እዚህ ጋር። እዚህ ጋር ቅመምና ጨውን ያደረኩበት ኮረሪማ፣ ጋውዝ እና ቁንዶ በርበሬ ነው የተጠቀምኩት ነው። ሰብስክራይብ እና ላይክ ማድረጋችሁን አትርሱ ባካችሁ። አበረታቱኝ። ሰብስክራይብ እና ላይክ ሼር እያደረጋችሁ አበረታቱኝ እና ከየት አካባቢ እንደምታዩ ሌላ ምን መስራት እንዳለብኝ ኮሜንት አድርጉልኝ። ኮሜንት ካደረጋችሁልኝ ወዲያው ነው የምመልሰው እና የምትፈልጉት ምግብ ካለም እሱን ለመስራት ሞክራለሁ። የተቆራረጠ ቲማቲም ጨመርኩኝና በዚህ መልኩ አቀላቀልኩት። በመቀጠል በሼሪ ሜሪ ቅርጽ የተከተፈ ሽንኩርት እሱን አድርግበታለሁ። እና ቃሪያ አድርጌበታለሁ ማለት ነው። ኦልሞስት አሁን ደርሶልናል። ይሄንን አዋህደን መመገብ ነው ማለት ነው። ከተለያዩ ምግቦች ጋር ከሽሮ ጋር እንደ ማባያ መጠቀም ትችላላችሁ። ከየትኛውም ምግብ ጋር ሞከር አለባችሁ። ትወዱታላችሁ በደንብ። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን እንዳትረሱ። አመሰግናለሁ። ወዳችኋለሁ። ቴንክ ዩ